እሺ ወደ ይገርም ለምን ስትወርቂ የሚመካሽ ነገር ምንም የለም ከማለት ሆዲሽ የነካው ነገር አለ ወይ? ምንድን ነው የተፈጠረው? በእግዚአብሔር ምንድን ነው ወደ አቤል ምንድን ነው እያልክ ያለሽ? አይደለም ሆዲሽ ስትወርቂ አታስታውሽም? ምንም ሆዲሽ የነካው ነገር አለ ወይ? ይገርም ምንም የነካት ነገር የለም። ምንድን ነው የተፈጠረው? ዶክተሩን ጥሩልኝ። ቆይ ተረጋጊ። ቀስ በይ አሁን ተረጋጊ። ቀጥታ ተረጋጊ። ሆዲሽ የነካው ነገር እንድታስታውሽኝ ስለምፈልግ ነው። ሆዲሽ የነካው ነገር አቤል ልቀቀኝ፣ በእግዚአብሔር ምንም ተፈጥሮ እኮ አይደለም። ይኸውልሽ ልንገርሽ፣ ዶክተሩ ምን የነካት ነገር አለ ወይ ብሎ ጠይቆኝ። እሺ ምንም ነገር አይደለም። ተረጋጊ። ቀርበሻል። ጠይቆ ነው እንጂ ምንም የተፈጠረ ነገር የለም። አዎ በቃ ተረጋጊ። ዶክተር ባገናኘው ነው ከኔ ጋር ወይ አውራ አይደለም። በቃ እየነገርኩሽ እኮ ነው። ይሄን እየነገርኩሽ ነው። በቃ እኔ እኮ ጠየቅኩሽ። ሆዷን የነካት ነገር አለ ወይ ብሎ ጠይቁኝ። በቃ ምንም ነገር የለም። ምንም ችግር የለም። ምንም ነገር የለም ማለት አቤት ሁሉን ነገር ነግሮሃል። አዎ በቃ እየደበከኝ አይደለም። እየደበኩሽ አይደለም። አንዴ ተረጋጊ። በቃ ተረጋጊ። እሺ አሁን ይሻላል። አሁን በጣም ነው የሚያዝነው ይሄን ነገር። ምንድን ነው የተፈጠረው? አቤል ነገር ተፈጥሮ አይደለም። በቃ እሺ ተረጋጉ እናንተ። አንዴ ሚሪንዳ ወስጪ። ሚሪንዳ እንዳጠጣ። እሺ ግን ቆይ እንዴ። እሺ ተረጀመረ አቅም ይኖርሽ። እሺ ምንድን ነው የተፈጠረው? ምንድን ነው ያለው ዶክተሩ? ንገረው። ሚኪያስ ወድቅ ያለው እንዴ? ምንም ማለት በቃ ወደ ምኗ ነክቷታል? ሆዷ ነክቷታል ወይ? አቅም ያጥርሻል። ምንም የተሰማሽ ነገር የለም ማለት በቃ ተረጋጊ። ስለምን በቃ ተረጋጊ። ተረሳሳይ ነው እግዚአብሔር። ምንድን ነው እየተፈጠረ ያለው? እሺ ይሄው ሚኪያስን ጠይቀው። እሺ ምንድን ነው የሆነችው? አንተ አትነግረኝም እንዴ? ሆዷ ነክቷታል። አልነካም። ምን ይልካት ነው ወይ ዶክተር? ጥያቄ ነው። እሺ ተረጋጊ። ምንም እኮ አልተፈጠረም እንዴ? ሆድሽ ነካሽ ብዬሽ እኮ ነው የጠየኩሽ። እንደ ጥያቄ ብቻ። እንደ ጥያቄ ብቻ። እሺ ሌላ ምንም የለም። ተረጋጊ።